ወንድሜ ሆይ ምንም ቢደርስብህ ታገስ፣ እርግጠኛ ሁን፣ በትዕግስት ምንም የምታጣው ነገር የለም። እንዲያውም ትዕግስቱን ከቻልክበት ካሰብከው ትደርሳለህ፣ ያለምከውን ታሳካለህ፣ ድል ትፈልጋለህ፣ እንግዲያውስ ታገስ። እወቅ ድል ከትዕግስት ጋር ነው ብለውሃል ነቢዩ ዓለይሂ ሰላቱ ወሰላም። እርዳታ ትፈልጋለህ? እንግዲያውስ ታገስና ወደ ጌታህ ተመለስ። በትዕግስትና በሰላት ታገዙ እያለ ነው አላህ ስብሓነሁ ወተዓላ። ወስተዒኑ ቢሰብሪ ወሰላህ። ካለህበት ጭንቅ መውጣት ትፈልጋለህ? እንግዲያውስ ታገስ። ይበልጥ በተጨነቅ ቁጥር ይበልጥ ፍጡርን እየተውክ ይበልጥ በጌታህ ላይ ተስፋህን እየጣልክ ትመጣለህ። ያኔ እፎይታን ታገኛለህ። እፎይታ ወይም ግልግል ከጭንቅ ጋር ነው ይላሉ መልእክተኛው ዓለይሂ ሰላቱ ወሰላም። ታገስ። በትዕግስት የጠላት ውስብስብ ሴራዎች ይበጣጠሳሉ። ታገስ። በትዕግስት እብሪተኛ አምባገነኖች ይፈራርሳሉ። ታገስ። በትዕግስት ደካሞች ድሎትን ይጎናጸፋሉ። ዝም ብለን ልንቀመጥ ነው ወይ አትበለኝ ወንድሜ ሆይ። ለመሆኑ የሰብር ትርጉሙ ዝም ብሎ መቀመጥ የሆነው ከመቼ ጀምሮ ነው? በየትኛውስ መዝገበ ቃላት ላይ ነው እንዲህ አይነት ፍቺ የሚገኘው? እኛ እኮ በፈተና የመጀመሪያዎች አይደለንም። ቀደምቶች በዲናቸው ሳቢያ በመጋዝ ለሁለት ተሰንጥቀዋል። ቀደምቶች በዲናቸው ሳቢያ አይናቸው እያየ ከሚንቀለቀል እሳት ውስጥ ተማግደዋል። ቀደምቶች በዲናቸው ሳቢያ ከፈላ ዘይት ውስጥ ተነክረዋል። ቀደምቶች ነፍሳቸው እያለ በስለት ተዘልዝለዋል፣ ተመትረዋል፣ ቆስለዋል፣ ደምተዋል። ይሄ ወደፊትም የማይቋረጥ የህይወት ሱና ነው። አላህ ስብሓነሁ ወተዓላ እንዲህ ይላል፣ በገንዘቦቻችሁና በነፍሶቻችሁ በእርግጥ ትፈተናላችሁ። ከነዚያም ከናንተ በፊት መጽሐፍን ከተሰጡና ከነዚያ ከሚያጋሩትም ብዙውን ማሰቃየት ትሰማላችሁ። አዎ የሚደርስብን የደረሰባቸው ነው። ካለንበት ለመውጣት የታዘዝንበት ብልሃትም የታዘዙበት ነው። ብትታገሱና ብትጠነቀቁ ይህ ከጥብቅ ነገሮች ነው ብሎናል። ሱረቱ አሊ ዕምራን አንቀጽ 186። ፈተናው ሊከብድ ስቃዩ ሊጨምር ይችላል። ግና መለኮታዊ አዋጁን እንስማ። በእውነቱ የነዚያ ከበፊታችሁ ያለፉት ምእመናን መከራ ቢጤ ሳይመጣችሁ ጀነትን ልትገቡ ታስባላችሁን? መልእክተኛውንና እነዚያ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ነካቻቸው። ተርበደበዱ። ንቁ፣ የአላህ እርዳታ በእርግጥ ቅርብ ነው ተባሉ። ሱረቱል በቀራ አንቀጽ 214። አዎ የአላህ እርዳታ ቅርብ ነው፣ ግና የአላህን ትዕዛዝ ማክበር ይጠይቃል። ፈረጃውን ለማፋጠን ድሉን ለማቅረብ የሻ የአላህን ሕግጋት ይጠብቅ። ጌታችን አላህን ብትረዱ ይረዳችኋል ይላል። ዲኑን መርዳት ትዕዛዙን በመጠበቅ ክልከላውን በመራቅ ሸሪዓውን በማይጥስ መልኩ ለዲናችን ዋጋን በመክፈል ይገለጻል። ለውጥ ከፈለግን ራሳችንን እንለውጥ። በእርግጥም አላህ በህዝቦች ዘንድ ያለውን ገጽታ በነፍሶቻቸው ያለውን ሁኔታ እስከሚቀይሩ ድረስ አይለውጥም ብሏል አላህ ስብሓንሁ ወተዓላ በሱረቱ ራዕድ አንቀጽ 11። እስከ መቼ አትበለኝ፣ የአላህ ውሳኔ እስከሚመጣ ድረስ እልሃለሁ። ለመሆኑ ሙሳ ዓለይሂ ሰላም እስከ መቼ ነው ፊርዓውንን የታገሱት? ነቢዩ መሐመድ ዓለይሂ ሰላቱ ወሰላም እስከ መቼ ነው ደናቁራን አጋሪዎችን የታገሱት?
ረጋ ብለህ አስተውል። የያኔው ምክንያት የዛሬው ምክንያት ነው። የያኔው ሰቀቀን ከዛሬ እጥፍ ድርብ የከፋ ሰቀቀን ነው። የያኔው መፍትሄ የዛሬ መፍትሄ ነው። ይልቅ እወቅ፣ አላህን ጠብቅ፣ ይጠብቅሃል። አላህን ጠብቅ፣ ፊት ለፊትህ ታገኘዋለህ። ስትለምን አላህን ለምን፣ ስትታገዝ በአላህ ታገዝ። እወቅ፣ ህዝቦች በሙሉ በሆነ ነገር ሊጠቅሙ ቢሰባሰቡ አላህ ላንተ በጻፈልህ እንጂ አይጠቅሙህም። በሆነ ነገር ሊጎዱ ቢሰባሰቡም አላህ ባንተ ላይ በጻፈው እንጂ አይጎዱህም። ብዕሮቹ ተነስተዋል፣ መዝገቦቹም ደርቋል። እወቅ፣ የሳተህ ነገር የሚያገኝህ አልነበረም፣ ያገኘህም ነገር የሚስትህ አልነበረም። እወቅ፣ ድል ከትዕግስት ጋር ነው፣ ግልግል ከጭንቅ ጋር ነው። ከከባድም ነገር ጋር ገር ነገር አለ። የሙሲባን ጥቅም የተረዱ ቀደምት ሱሐቦች ችግርን እንደ ድሎት ኑረዋል፣ ሐዘንን እንደ ደስታ አጣጥመዋል። አንዱ የጥበብ ሰው ሲናገር በዱንያ ላይ ሙሲባዎች ባያገኙ ኑሮ አኺራን የምንወርደው ባዶ እጃችንን ሆነን ነበር ይላል። ሙሲባዎች ኃጢአትን ያረግፉልናል፣ ወንጀላችንን ያጥቡልናል፣ ደረጃችንን ከፍ ያደርጉልናል። ትዕግስቱ ካለን ሙሲባ ወይም ፈተናና ችግር በበዛብን ቁጥርም ብዙ ምንዳ አለን። በእምነት መንገድ አላህ ስብሓንሁ ወተዓላ የሚወደውን ሰው ነው የሚፈትነው። አማኝም እንደ እምነቱ ጥንካሬ ፈተናና ችግር ይበዛበታል። ነቢያችን ዓለይሂ ሰላቱ ወሰላም በላእ ወይም መከራ በብዛት የሚያገኛቸው ሰዎች እነማን ናቸው ተብለው ተጠየቁ። ነቢዩም ዓለይሂ ሰላቱ ወሰላም ሲመልሱ ነቢያት ናቸው፣ ቀጥሎም እነሱን በኢማን የሚመስሉት ወይም የሚመሳሰሉት፣ ቀጥሎም እነሱን የሚመስሉት። ሰውየው እንደ ኢማኑ ደረጃ ይፈተናል። በዲኑ በጠነከረ ቁጥርም ብዙ ፈተና ያገኘዋል። በዲኑ ዝቅተኛ ደረጃ ላይ ያለውም በዲኑ ልክ ፈተና አለበት። ችግርና መከራ ባንድ የአላህ ስብሓንሁ ወተዓላ ባሪያ ላይ መውረዱን አያቆምም። ያ የአላህ ባሪያ ካሳለፈው ኃጢአት ነፃ ሆኖ በምድር ላይ እስኪሄድ ድረስ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ሙሲባዎች ሌላም ልብ ያላልናቸውን ጥቅሞች ይዘዋል። ለሙሲባ በምንሰጠው የምላሽ አይነትም የኢማናችንን ልክና ማንነታችንን እናውቃለን። ሙሲባዎች ባገኙን ቁጥር ንቃትን እናገኛለን፣ በጥንካሬም እንጨምራለን። ለህይወት ፈተናዎች እንደነድናለን፣ የዱዓ አይነቶችንም እንለምዳለን። የተወሰነ ሙሲባ ቢያገኝንና ስንሰራ ከነበረው የአምልኮ ሥራ ብንቀንስ በፊት በጤና ጊዜ የምንሰራውን ያህል ምንዳ የምናገኝ መሆኑ አላህ ስብሓንሁ ወተዓላ ለባሮቹ ከዋለው ረሕመት ይጠቀሳል። ሌላም እናክል፣ ሙሲባ ቢያገኘን በእምነት ወገኖቻችንም ሆኑ ሌሎች ሰዎች ያዝኑልናል፣ ርህራሄና ፍቅርም ይሰጡናል፣ በዱዓም ያግዙናል። በሙሲባዎች ስለታሰርን ብቻ ሸረኛ ሰው ከሆንን ሸርን በራሳችን ላይ ከማብዛት እንድናለን። ኸይረኛ ወይም በጎ ሰሪ ከሆንን ደግሞ በፊት እንሰራው በነበረው ልክ እናገኛለን። ታዲያ እውነታው ይህ ከሆነ ሙሲባዎች ጠቀሙን እንጂ መች ጎዱን፣ ነፍስ ዘሩብን እንጂ መች ገደሉን። ማንኛውም መከራ በውስጡ መልካም ነገር ይዟል። ወይ ብርታት ይሰጥሃል፣ ወይ ልምድ ያወርስሃል፣ ወይ ዱዓ ያስለምድሃል፣ ወይ ዕውቀት ይገልጥልሃል። ሸይጣን ግን ይህን ሁሉ የመከራን በጎ ክፍል ይደብቅና ጨለማውን ጎን ያሳያል።
በጨለማ ተደብቀው የሚመጡ ብርሃን የያዙ መከሮች አሉ። አላህ የእዝነት ብርሃኑን ያሳየን። የምድር ላይ ፈተና ለማንም አልቀረም። ለአላህ ቅርብ የሆኑ ባሮቹ ጭምር ተፈትነዋል። አባታችን አደም በሸይጣን ተፈትነዋል። ነቢዩ አዩብ በበሽታ ተፈትነዋል። ነቢዩ ዘከርያ በልጅ እጦት ተፈትነዋል። ነቢዩ ያዕቁብ በልጆቻቸው ጥመትና በጠፋ ልጃቸው በነቢዩ ዩሱፍ ናፍቆት ተፈትነዋል። ነቢዩ ኑህ በሕዝባቸው ተቀባይነት አጥተው ለበርካታ ዓመታት ጮኸዋል። ነቢዩ ሙሳ በፊርዓውን ጦር ተሳደዋል። ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ቁረይሾች ተከታትለው ሊያጠፏቸው ሞክረዋል። የቲም ሆነው ከማደግ ጀምሮ እስከ ልጆቻቸው ሞት ሁሉን ፈተና ቀምሷል። ምን ያሳስበናል? ባልሰራነው ሥራ ስማችን ጠፍቶ ባልዋልንበት ውሎ ክብራችንም ተነክቶ ከሆነ ከኛ የሚበልጡ በርካታ ደጋጊ አላህ ባሮች ኑሮበታል፣ አልፈውበታል። ሰዎች የፈጠራቸውን አምላክ አላህ ስብሓንሁ ወተዓላ ጭምር ሳይፈሩና ሳያፍሩ ወንጅለውታል። ሚስት አለው፣ ልጅ አለው፣ ወልዷል፣ ተወልዷል፣ ንፉግ ነው፣ እጁ አይፈታም ብለው በሌለው ባህሪ አነውረውታል። ወልዕያዙ ቢላህ። ያውም እያበላቸው እያጠጣቸው ነው እንዲህ የሚያደርጉት። በንጹህ ከባቢ ያደገችዋን ንጽህት መርየምን ንጽህናዋን እያወቁ ያለ ጋብቻ ዲቃላ ወለድሽ ብለው ስሟን አጥፍተዋል። መናፍቃን የነቢያችንን ዓለይሂ ሰላቱ ወሰላም ባለቤት እናታችንን እመት ዓኢሻን ረዲየላሁ ዐንሃ በዝሙት አነውረው የእሷንም የተከበሩ ባለቤታቸውንም ክብር ነክተዋል። ነቢያችንን ዓለይሂ ሰላቱ ወሰላም ነቢይነታቸውን እያወቁ እብድ ድግምተኛ ብሏቸዋል። ብንነወር ብንታማ ከኛ የበለጡ ጻድቃን ሁሉ ተነውረዋል፣ ታምተዋልና ምን ያሳስበናል? ዋናውና ከኛ የሚፈለገው ቁም ነገር እውነተኛ መሆንና በዓላማ መጽናት ነው። ሰዎች በሌለን ስምና ግብር ይከሱናል። እውነተኞች ከሆንን በነውረኞች ትችት መደንገጥም ሆነ ወደ ኋላ መመለስ የለብንም። እስቲ ምን ያሳስበናል? በሽታ ከሆነ እሱም የህይወታችን አንዱ አካል ነው። አላህ ስብሓንሁ ወተዓላ ነው የፈጠረው፣ ለፈተና ነው የፈጠረው። አላህ ስብሓንሁ ወተዓላ በሽታን እንደፈጠረው ሁሉ ጤናንም ፈጥሯል እኮ። መታመም እንዳለ ሁሉ መዳንም ይኖራል። ለሁሉም አይነት በሽታ አላህ ስብሓንሁ ወተዓላ መድኃኒቱን አስቀምጧል። በሽታ ከበሽታነቱ ባለፈ ፋይዳም እንዳለው ማወቅ እኮ ይኖርብናል። ወንጀላችን ለማርገፍ ሰበብ ነው። ወደ አላህ ስብሓንሁ ወተዓላ ፊታችንን እንድንመልስም ምክንያት ነው። እኛስ ማን ስለሆንን ነው የማንታመመው? ነቢያችንም ዓለይሂ ሰላቱ ወሰላም ሆነ ሌሎች ነቢያት ሁሉ ታመዋል። ነቢዩ አዩብ ዓለይሂ ሰላም ከ18 ዓመት በላይ እንደታመሙ ነው የሚነገረው። ብቻ አላህ ስብሓንሁ ወተዓላ ከልባችን መታመምና መቆሸሽ ይጠብቀን፣ ንጹሕ ቀልብም ይስጠን። አካላዊ በሽታ ቀላል ነው፣ ኢንሻአላህ የሚድን ነው። ምን ያስጨንቀናል? ምቀኛ የሌለው ማን አለ? በየሥራ ቦታችንና በሰፈር ጎረቤታችን ሞልቷል። አላህ ለሚቀልበን እሱ የሚጨንቀው ብዙ ነው። አላህ ለሰጠን እሱ የሚቃጠል የትዬ ለሌላ። በመኖራችንና በመተንፈሳችን ምድር ላይ ሲያየን የሚከብደው በርካታ ነው። ከቤት ጀምሮ እስከ ሥራ ቦታችን ድረስ የቀሉ አይኖችና የተቃጠሉ ልቦች ሊሸኙን ይችላሉ።
በመልካችን፣ በቁመናችን፣ በእውቀታችን፣ በስልጣናችን፣ በሀብታችን፣ በሰው ዘንድ ባለን ተወዳጅነት፣ በትዳራችን፣ በምንለብሰው ልብስ፣ በምንበላው ምግብ፣ አላህ በለገሰን ልጆች፣ በሰራነው ቤት፣ በምንነዳው መኪና የሚቀኑ የሚመቀኙ አሉ። ምቀኛ በገዛ እጁ ራሱን የሚረብሽ ነው። ውስጡ ሰላም የለውም። ውስጡ የሚነድ እሳት ነው። ያንን እሳት ወደኛ ማጋባት ነው የሚፈልገው። አላህ የሰጠን ችሮታ ነው የሚያቃጥለው። እንዴት አገኘ? እንዴት በለጠኝ? እንዴት አለፈለት? እንዴት አማረበት? እንዴት የዘወትር ጥያቄው ነው። እኛ የሰጠንን አላህን ስለ ጸጋው እናያለን። ምቀኛ ደግሞ የጸጋውን ባለቤት ትቶ እኛን ያያል። ምቀኛ የሌሎች ጥገኛ ነው። እኛ የራሳችንን ሕይወት እንኖራለን፣ እሱ ግን የራሱን ትቶ የእኛን ሕይወት ይኖራል። ከራሱ በላይ የእኛ ሕይወት ያሳስበዋል። ከራሱ ማግኘት በላይ የእኛ ማጣት ያስደስተዋል። በየዘመኑ የዚህ አይነት ሰዎች አሉ። የእኛ እንጂ የራሳቸውን ሕይወት አይኖሩም። አጂብ! ለምቀኛ ትኩረትም ሆነ ቦታ መስጠት የለብንም። ከሱ መራቅ፣ መናቅ፣ መደበቅና ከክፋቱ በአላህ መጠበቅ ነው የሚያስፈልገው። ወሚን ሸር ሐሲድን ኢዛ ሐሰድ፣ አላህ የልቡን እሳት ያብርድለት። አታስብ ወዳጄ፣ መበደልህ ያሳስብህ ይሆናል። ያለ አግባብ የተሰራብህ ግፍ አንገብግቦህ ይሆናል። አይዞህ፣ አትዘን። ብቻ አንተ በዳይ አትሁን። ግና ሰው ሆኖ በደል ያልደረሰበት ማን አለ? ያለ አግባብ ያልተገፋ ማን አለ? አላህን በማይፈራ ሰው ንብረቱን ያልተቀማ፣ በውሸት ወሬ ስሙ ያልጠፋ፣ ያልተሰደበ፣ ያልተናቀ ማን አለ? እኛ ሙስሊሞች በመጨረሻው ዓለም ስናምን የካሳና የጀዛ ቀን መሆኑንም እናምናለን። ሌላው ቀርቶ ቀንድ የሌላት ላም በቀንዳም ላም በደረሰባት በደል ትካሳለች። በዳይ ሰው በዳይ እንደሆነ ውስጡ ይነግረዋል፣ ህሊናውም ሰላም ይነሳዋል። በዚህም ሆነ በመጨረሻው ዓለም እረፍት የለውም። የጊዜ ጉዳይ እንጂ በዚህ ምድር ላይ የእጁን ያገኛል። ዛሬ ቢፈነድቅ ቢደሰት ለጊዜው ነው። ዛሬን ቢያልፍ ነገ ሌላ ኬላ አለበት። በትንሣኤ ቀን የሚጠብቀው መዓት ከባድ ነው። በቂያማ ቀን ለምርመራ ዋናው መርማሪ ፊት ይቆማል። መልካም ምንዳውን ሁሉ አይኑ እያየ ይነጠቃል። የበደላቸውን ሰዎች እንዲክስ ይደረጋል። የሚክሰውም ዱንያ ላይ ከሰራው የመልካም ሥራ ምንዳው እየተወሰደ ነው። አይን እያየ የራስን መልካም ሥራ አሳልፎ ከመስጠት በላይ ምን ህመም አለ በአላህ? በዚህ መልኩ የበደለውን ሁሉ ይክሳል። የሰረቀውን ሁሉ ሳይወድ በግዱ ይመልሳል። መልካም ሥራ ከሌለው ወይም ለተበዳዮች ተሰጥቶ ካለቀ ከተበዳይ መጥፎ ሥራ ተቀንሶ ዕዳ እንዲሸከም ይደረጋል። ሱብሃንአላህ። በደል የትንሣኤ ቀን ድርብርብ ጨለማ ነው። በዳይ ሰው ኪሳራው ብዙ ነው፣ ማረፊያውም ጨለማ ነው። ለበዳይ ሰው እዘንለት እንጂ ተበደልኩ ብለህ አትማረር። የተበዳይ ዱዓ ምላሽ አለው። የተበዳይን ጉዳይ አላህ አይረሳም። አንድ ቀን ይመልስለታል። እንባውን በአማረ ሁኔታ ያብስለታል። በደል ጉዳት ቢመስልም ትርፍ አለው። እናም ምን አሳስበ? ምን ያሳስበናል? በምንወደው ሰው ተከተን ሊሆን ይችላል። የምንቀርበውና የምናምነው ሰው ጎድቶን ይሆናል። እርግጥ ነው
ከሚቀርቡን ሰዎች በኩል የሚደርሰው ጉዳት ያማል። ርቀቱም ቅርበት ስላለው ነው መሰል ውጋቱም ጥልቅና ከባድ ነው የሚሆነው። ይህ የሆነው ለሰዎች የሰጠነው ዋጋ ከፍ ያለ በመሆኑ ነው። ራሳችንን ጥለን ከአላህ በላይ እነርሱን አምነን ስለተደገፍንባቸው ህመሙ ከበደን፣ በቀላሉም ወደቅን። የዱንያ ቀናት ምን ይዘው እንደሚመጡ አይታወቅም። ሰዎች የሆነ ቀን ሊለወጡ ሐሳባቸውንም ሊቀይሩ እንደሚችሉ እንወቅ። ስለሆነም ፍጹም በሆነ መልኩ በሰው ልጆች አንተማመን። የቁርጥ ቀን ወዳጆቼ ናቸው ብንልም ፍጹም በሆነ መልኩ ሰዎችን አንመን። ሳናስበው አንድ ቀን ያሳፍሩናል። ዛሬ ላይ ሰው ለሰው የሐዘን ምንጭ ሆኗል። ከወዲህ ወዲያ ሐሜትን የሚያመጡ፣ በመቀኝነት የተበከሉ፣ በውሸት የተነገሩ ሆነዋል። በአሉ አሉ ይኖራሉ። በገንዘብ ጉዳይ የሚካካዱ ብዙዎች ናቸው። በጥቅም የሚጣሉ በርካቶች ናቸው። ከሩቅም ሆነ ከቅርብ ሰው በሚደርስብን ጉዳት አንገረም። አላህ ስብሓነሁ ወተዓላ